ተቀድሞ ይመጣሉ፣ ይጠመቃሉ፣ ጠዋት ወደ እርሻቸው ይሄዳሉ ማለት ነው። ይሄ ደግሞ የሆነበት የዛሬ 400 ዓመት ገደማ ከሸንኮራ ምንጃር ወረዳ አንድ ታመመ ሰው ነበር። እጅግ በጸና ታመመ። ይህ ሰውዬ በተደጋጋሚ እኔ ኃያሉ ሰማዕቱ ቅዱስ ጊዮርጊስ ነኝ። ዛሬ ማን ነው? ጊዮርጊስ አይደለም? ገርማቸዋል። በቀኑ ነው ይሄ ታሪክ ሁሌ ነው እኛ አውደ ምሕረት ላይ የምናነሳው ማለት ነው። ስለዚህ እኔ ኃያሉ ሰማዕቱ ቅዱስ ጊዮርጊስ ነኝ፣ የሚመጣው ከፀሐይ መውጫ ነው። ስለዚህ እዛ ሄዴ ካልተጠመቅ አትድነውም ይላል በህልም ማለት ነው። በተደጋጋሚ ሲሆንበት ወደ ህልም አስፈቺ ይሄድና ህልም ያስፈታል። ሲያስፈታ ምን አሉት? ከፀሐይ መውጫ የሚፈልቀውን ጸበል ፈልግና ተጠመቅ። ያ ማለት የጊዮርጊስ ጸበል ነው። ሄዴ ተጠመቅ እንደዚህ ብሎት ህልሙን ፈቶለት ማለት ነው። ይህ ሰውዬ ከፀሐይ መውጫ የሚወጣው ጸበል ሲፈልግ ምን ያገኛል? ይህን ጸበል ያገኛል ማለት ነው። ይህ ጸበል ስታዩት ከየት ነው የሚፈልገው? ከየት አቅጣጫ ነው ስታዩት? ከፀሐይ መውጫ። ፀሐይ ግቢ ነው የምትወጣው። ስለዚህ ይህ ጸበል ከፀሐይ መውጫ ነው ስታዩት። ከምድር ከፍ ያለ ነው፣ ከላይ ከምድርም ደግሞ ዝቅ ያለ ነው። የምድር ወገብ ላይ ነው ያለው ጸበሉ ማለት እንደምታዩት ወገብ ላይ ነው ያለው። ለየት የሚያደርገው ነገር ብኖር ደግሞ ሙቅም አይደለም ቀዝቃዛም አይደለም። ከሚገርማችሁ ነገር ማለት ነው ውሃ በባህሩ ወይ ቀዝቃዛ መሆን አለበት ወይ ደግሞ ቀዝቃዛ መሆን አለበት አይደል? አንዱ ከአንድ ጉድጓድ ሁለት ነገር ይፈልቃል። እንደ ክርስቲያኖች አይፈልቅም። ለየት የሚያደርገው ጸበል ምንድን ነው? በመላእክት በቅድስት ጊዮርጊስ በድንግል ማርያም ለታሰብ በእናንተ መሻጠር መብት የለም። ቀሲስ ወደዛ ይግባ ወደ ጸበሉ አስገባው እንጂ ለሕፃናት ለስለስ ይሄ ጸበል ለስለስ ያለ ነው ማለት መካከለኛ ለስለስ ያለ ነው። የተበረዘ ውሃ ነው። ይሄ የሥላሴ ሥራ የሚገርማችሁ ነገር በጣም የእግዚአብሔር ተፈጥሮ የምንማርበት ነው ማለት ነው። አትፈጣጠሩ ራሱ ስታዩት ይፈሳል። ከታች ውቅያኖስ ነው እንዳንለው ከምድር ወገብ ላይ ነው። ልብ በሉ የምድር ወገብ አይደለም ወገቡ ላይ ዳገቱ ከታች ነው። ከውቅያኖስ ነው እንዳንለው ከፍ ብሎ ነው የሚፈልቀው። ከላይ ነው እንዳንለው ከላይ ደግሞ ሜዳ ነው ወደ ላይ ወጣችሁ ስታዩት ማለት ነው። ስለዚህ ወገብ ላይ ነው አያልቅም። እግዚአብሔር ቸርነትን በጎነትን የምንማርበት ነው ማለት ነው። እኔ ሁሌ ይደንቀኛል እዚህ ቦታ ጠዋት ጠዋት መጥቼ ሳይሆን እንደው አይቼ ያልጠግነው እግዚአብሔር ስራ እያንዳንዳችን እናውቃለን። ቧንቧ በየቤታችን ምን ያህል እንደምንቆጥርብን ማለት ነው። ይሄ ግን የፈጸለ 24 ሰዓት ማለት ነው። ስለዚህ ይሄ ሰውዬ መጣና እዚህ ተጠመቀ። በአንድ ቀን ዳነ። ከዳነ በኋላ ምን አደረገ? እዚህ አካባቢ ላሉት ይሄ ትልቅ ቦታ ነው ጠብቁት እንዳይል ብለን ትልቁ ሆስፒታላቸው ነው ብሎ እዚህ አካባቢ ላሉት አስረክቦ ሄደ ማለት ነው። ይሄ ማለት እንግዲህ ወደ 4ኛ ትውልድ ማለት ልጅ ተላልፎ እንደዚህ ነው ያገኙት እንጂ ማንም በዚህ ዘመን ነበር በዛ ዘመን ነበር ብሎ ማንም የደረሰበት አካል የለም ማለት ነው። ስለዚህ ይመጣሉ፣ ተጠምቆ ወደ እርሻቸው ይሄዳሉ። ያን ቀን ጥምቀት የምንለው ከሱ የተነሳ ነው ማለት ነው። ስለዚህ ወደ እኛ ስንመለስ ደግሞ እኛ መተን ይሄን ነገር ጫካ ነው የነበረው። ጫካውን መንጥሬን ካስተካከልን በኋላ ለመጀመሪያ ጊዜ አንድ ታማሚ ሕፃን ነበረ። አይናገርም። በጎን በኩል በዚህ በኩል አጥንት ነው፣ በዚህ በኩል ሰው ነው፣ ጤናማ ነው። እንደገና 24 ሰዓት ራሱ ይበላል። ሰው ያስፈልጋል። ሰው ከተለየ 8 ዓመት ነው ከተወለደ ማለት ነው። እናቱ አባቱ የሚያሳድግ እጅግ ጭንቅ ነው። 24 ሰዓት ማዘውን የሚያስፈልግ አብሮ ስቃይ በከመዘ በዚህ በሶሻል ሚዲያ ለመጀመሪያ ጊዜ ሲለቀቅ ያይና ሕፃኑን ይዞ መጣ። መጥቶ እቅፍ አድርጎ እንደዚህ ጸሎት ሲያስጠምቅ አባዬ ብሎ አንደበቱ ተፈታ። ለመጀመሪያ ጊዜ አንደበቱ ተፈታ። ያ ሕፃን ማለት ነው። ያ ሕፃን አንደበቱ ሲፈታ አባትየው አላመንም። ጥሎት በዚህ በጫካ ወደ ላይ ወጣ። ከሚገርማችሁ ነገር ማለት ነው የነበረበትን ስቃይ እንግዲህ እሱ የሚያውቀው ሮጦ ይመጣል፣ ይስማል። እንደገና ተመልሶ ወደዛ አላመንም መዳኑን ማለት ነው። እየተሯሯጠ ከሚገርማችሁ ነገር አባትየው ሊያዘው ሕፃኑን ሊያዘው ልጁ ድኗል። አባትየው አላመንም። ያ የነበረበትን ስቃይ እያንገበገበ ማለት ነው።
ወደ ወደ እየተሯሯጠ ስለዚህ ለምድር ታሪክ ታንሰ በዛ ህፃን ነው። ከዛ ጊዜ ጀምሮ የተወሰነ ሰው ነበር። አንድ 5 ሰው 10 አንሞላም የነበር ማለት ነው። ስለዚህ እነዛ ሰዎች ከዛ ጊዜ ጀምሮ እንዳለ በዚህ ባርባዝ ያሉ ሰዎች አዳረሱ ማለት ነው። ከዛ በኋላ ሰው እየመጣ በአንድ ቀን መዳን ጀመረ። እየመጣ መዳን ጀመረ። እንዲሁም ለየት የሚያደርገው ደግሞ በዚህ በጣፎ ሲሲዲ ይባላል። ለ11 ዓመት አልጋ ላይ ተረሳች ሴት ነበረች። እግዚአብሔር ቢገላግላት እግዚአብሔር ቢያሳርፋት ተብሎ ሳቃቸው የረሷት በልክ ስቱባታል ራሷ ላይ የምትጸዳዳ ራሷን አታውቅም። ሴት 11 ዓመት ሞላት። ይገርማቸዋል። ከ11 ዓመት በኋላ ተነስታ አሜሪካ ሄደች። አሜሪካ ነገር ነው ያለችው አሁን ማለት ነው። እና እቺ ሴት በ5 ሊትር ጀሪካን ከዚህ ጸበል ወሰዱላት። አጥማቂ ማለት የሚያጠምቃት ራሷ ላይ ፈሰሰች። ከ11 ዓመት በኋላ በድግ ብላ ተነሳች። ያቺ እዚህ መታ ተቀምጣ ወይ ደግሞ እናንተ እንድትመጡ ሰው እዚህ ቦታ ላይ እንዲበዛ ብለን አይደለም እንደዛ ብለው ማለት ነው። ይሄን እንግዲህ ራሳችሁ የአንድ ቀን የምንለው ለውጡን እናንተ ራሳችሁ የምታዩት ነገር ነው የምንነግራችሁ። ነገር ግን ይሄ ለእኛ ታምር አይደለም። እኛ በእምነት ለደከም ነው በእምነት አቅመብስ ለሆን ነው ተስፋ እንዲሆነን ነው ይህን ነገር ደጋግመን የምንናገረው እንጂ በእውነት አባቶቻችን አምላክ የሞቱን ያስነሳል። አስነስቶ እኮ አይተናል አይደል? ነገር ግን እምነታችን ጎደሎ ስለሆነ እኛ ድክም ስላለን ለዛ ስለሆነ ነው ብዙ ጊዜ ይህን ታምር የምንናገረው ማለት ነው። እንዲሁም ይገርማችኋል 7 ጸበል ነው የምትጠመቁት። 7 የሆነበት ደግሞ ምክንያት ስላለ ነው። በፊት የጊዮርጊስ ጸበል ነው እንደነገርኳችሁ ማለት ነው። ሰዎች እዚህ አካባቢ ያሉት የጊዮርጊስ ጸበል ነው ብሎ የሚጠመቁበት እንደዛ ነው የሚያውቁት ማለት ነው። ይሄ ደግሞ የሆነበት 7 የሆነበት አንድ ትልቅ አባት ነበር። ኪዳነ ምሕረት ነው የሚሆኑት። ይሄ ቃኞ ስንሰራ እዚህ አካባቢ ስናጸራ ከኛ ጋር ነበሩ። ነገር ግን አሁን ብዙ አባቶቻችን እንደምታውቁት የበቁ አባቶች ብዙ ጊዜ አባ አይወዱም እና ሰው ታይታ አይወዱም፣ ውዳሴ ከንቱ አይወዱም ማለት ነው። ያ ስለሆነ ብዙም አሁን ወደዚህ አይመጡም። ያን ጊዜ ግን ከኛ ቀን በቀን ሌሊት 11 ሰዓት እዚህ ያገኛችሁ ነበር ያኔ ማለት ነው። ይህን ሲያጸኑ 7ቱን ጸበል ያደረጉት እሳቸው ናቸው ለማለት ፈልጌ ነው። 7ቱ ጸበላት የሆነበት ምክንያቱ ደግሞ ዕለታት ስንት ናቸው? እየሰማችሁ ነው? 7 ዕለታት ስንት ናቸው? 7 ዕለት አይደል ያለው? ከዕለት 7 ዕለታት ብቻ ዕለት አለ የለም አይደል? ስለዚህ 7 የሆነበት ምክንያቱ በ7ቱ ዕለታት ነው የተሰየመው። ከዚህ ከ7ቱ ዕለታት አንድ ቀን ሰይጣን ሊቆራኘን ይችላል ወይ ደግሞ ሊለክፈን ይችላል። ሰኞ፣ ማክሰኞ፣ ሐሙስ፣ ሮብ መቼ እንደሆነ አናውቅም አይደል? መቼም በሽታው የሰይጣን ነው። እግዚአብሔር እኛ እንድንጎሳቆል አይፈልግም። እግዚአብሔር እኛ በእውነት እንድንከራተት አይፈልግም። ነገር ግን ሰይጣን በተለያየ ነገር በስራችን የሚሆን በተለያየ ነገር ይቆራኘንና ከሰው በታች ያደርገናል። በሽተኞች እንድንሆን እንድንታመም ያደርገናል ማለት ነው። በዚህ የተነሳ ምን ተደረገ? ይሄ ጸበል በ7ቱ ዕለታት ተሰየመ ማለት ነው። ስለዚህ ዛሬ መጣችሁ አንድ ቀን ተጠመቃችሁ ማለት አንድ ሱባኤ ተጠመቃችሁ ማለት ነው። ይሄ ነው፣ ሌላ ነገር የለውም። ይሄ ምንበት በዚህ የተነሳ ነው ማለት ነው። 7 ቁጥር ግን እንደምታወቀው 7 ቁጥር በጣም በቤተክርስቲያን ብዙ ታሪክ አለ። ፍጹም ቁጥር በዕብራውያን በጥንታውያንም ማለት ነው። በዕብራውያን ዘንድ ፍጹም ቁጥር ማን ነው? 7 ነው ማለት ነው። በእኛ በኢትዮጵያውያን ምንድን ነው ቁጥራችን? ምንናገረው 10 ቁጥር ማለት አይደለም። ምን 10 ታመላልሻለህ? ምን 10 አይደለም። ምን ነው ፍጹም ቁጥር ማለት 10 ነው ማለት ነው በእኛ። ስለዚህ በዕብራውያን ዘንድ ደግሞ 7 ቁጥር በእንደዚህ ፍጹም ነው ብሎ ያምኑ ነበረ። ስለዚህ ሥላሴ በ7 ይውላሉ። እንዲሁም 7ቱ ሰማያት አለ፣ 7ቱ ምስጢራተ ቤተክርስቲያን አለ። ስለዚህ 7 ቁጥር በጣም ብዙ ድርሻ አላት ማለት ነው። ስለዚህ በ7ቱ ተሰየመ። በእንደዛ ነው። እንዲሁም ደግሞ ከቁጥብ የመጣች እዚህ ታስተባብራለች። አንድ ልጅ አለች። እንደው ዛሬ መታዩ መላቅም እንጂ ለ8 ሰው ነው ተሸክማት ያመጣት። እሷም እንዲሁ አትንቀሳቀስም። የምን የዲስክ መንሸራተት የሚባል ወገብ ነው ማማትና ተሸክማት ይዟት ወጣ። እያየን ነውና ተሸክማት ይዟት መጡና እንደው እንዴት አድርጋ ትመለሳለች እያሉ ብዙ ሰዎች እንትን ይላሉ፣ ያለቅሱ ነበር እያዩት ማለት ነው። ከዛ አስገቧትና መጀመሪያ የምትጀምሩት ልደታ ነው፣ ከዚህ ጫፍ ላይ ማለት ነው። ልክ ልደታ ስትገባ
በሰው ነበረ ግራና ቀኝ ሆኖ አዙራት ሲያስጠምቃት ነበር። ከዛ በኋላ ራሷን ችላ መጠመቅ ጀመረች። ከልደታ አልፋ ደግሞ ሁለተኛ ላይ ስትገባ ትንሽ የሆነ ነገር ተሰማት። እሷ የምትለው ነው እያለች ስትል እየለቀቃት ዮርዳኖስ ጋር ስትደርስ ከነጭራሹ ጸበሏን ትታ እልል እያለች በዚህ ጋር ወጣች። ከሚገርማቸው በመሀላቸው አብዛኛው እዚህ የሚያስተናግዱት እዚህ የዳኑ ናቸው ማለት ነው። አንድ ልጅም አለ አይን የበራለት ልጅ አለ እዚህ ያስተናግዳል። ከሚገርማቸው ነገር እና ያቺ ልጅ ምን አየች ማለት ከእሷ ደግሞ አንድ የተማሩ ነገር አለ። ከሚገርማቸው ነገር ልክ ከመጀመሪያ ጀምራችሁ እስከ መጨረሻ ስትሄዱ ውጤታችሁን እየተከታተላችሁ ነው የምትሄዱት። የሚሰማችሁ ስሜት አለ ማለት ነው። 7 የሆነበትም አንደኛ ይሄ ነው። ከሚገርማችሁ የአንድ ቀን የምንለው ምክንያት አለ እንግዲህ አናውቅም። እግዚአብሔር ሲጀመር ለሰው ልጅ የራሱ ኪነ ጥበብ አለው፣ ምክንያት አለው ማለት ነው። ስለዚህ እየሄደ ስትሄጂ የሆነ የሚሰማሽ ነገር አለ ማለት ነው። መጨረሻ ስትደርስ ውጤታችሁን የምታዩበት ነገር ነው። ስለዚህ ታሪኩ ይህን ይመስላል። በእውነት የአባቶቻችን አምላክ ዛሬም ታሪክ ይሰራል፣ ዛሬም ታምር ይሰራል፣ ዛሬም በእውነት የሞትን ያስነሳል፣ ዛሬም የታመመውን ይፈውሳል፣ ዛሬም በእውነት ድዳው እንድናገር ያደርጋል። ከምንም በላይ ዛሬም የአባቶቻችን አምላክ በመሀላችን አለ ማለት ነው። ከምንም በላይ ማምላክ ወላዲተ አምላክ አዛኝቷ ለእያንዳንዳችን ለሁላችንም በእውነት የተጨነቅንበትን እሷ ታውቃለች ሁሉም ነገር ማለት ነው። ከእኛ ምን እንደሚያስፈልገው ጽናት ነው የሚያስፈልገው። ትልቁ ነገር በጽናት ውስጥ ነው እግዚአብሔር ምሕረትን፣ ቸርነትን፣ በጎነትን የምናገኘው ስንጸና ነው ማለት ነው ከምንም በላይ። ስለዚህ ጽናት እንዲሰጠን እግዚአብሔር እሱ መልካም ፈቃድ ይሁንልን። በኋላ ያሉት እንግዲህ ምናልባት የታመመ ሰው ሊኖር ይችላል፣ መድኃኒት የሚወስድ ሰው፣ እንዲሁም ደግሞ ቤት ውስጥ የታመመ ሰው ዘግቶበት የሚመጣ ሰው ሊኖር ይችላል። ስለዚህ ከኋላ ያላችሁት መድኃኒት የሚወስዱ ሰዎች፣ ይህን ድምፅ የምትሰሙት መድኃኒት የምትወስዱ ሰዎች ካላችሁ ወደፊት ይለፉ፣ ተጠመቁ። ቦታው ችግር የለውም፣ ጸበሉ እኛም አሁን እናመቻቻለን ማለት ነው። ሌላው እንግዲህ እዚህ ቦታ ላይ ለሊት 9 ሰዓት ጀምሮ የሚጠመቁ ሰዎች አሉ። ለሊት 9 ሰዓት ተጠምቆ ወደ ስራ የሚሄዱ ሰዎች አሉ። ስፍር ቁጥር እግዚአብሔር ይጠራቸው እዚህ ቦታ ድኖ እየሄዱት ማለት ነው። እና እንደው ዳታ አንሰበስብም አንከታተልም ማለት ነው። በስፍር ድኖ የሚሄዱ ሰዎች እኛ ጥቂቶቹን ነው በዚህ በሶሻል ሚዲያ እየለቀቅ እናንተ አይታችሁ የመጣችሁት ጥቂቶቹን እንጂ ሌላማ ከዚህ ከተለያየ ነገር ነርቭ እንዲሁም ደግሞ ከጭንቅላት ካንሰር ከተለያየ በሽታ ድኖ የሄዱት ስፍር ቁጥር የለም። እግዚአብሔር ይጠራቸው ነው። ስለዚህ ውጤታችሁን በእውነት አሁን እዚህ ቦታ ላይ ምን ያስፈልጋል? ስርዓት ያስፈልጋል ማለት ነው። ይህ ቤት የጋራ አይደል? የሁላችንም ቤት ነው። ይሄ ድነቱ እንዲቀጥል ምን ያስፈልጋል ማለት ነው? ስርዓት ያስፈልጋል ከምንም በላይ ማለት ነው። ስታዩት እንግዲህ ምድረ በዳ ሊመስል ይችላል። ምንም የሌለ ምንም የማይታይ ሊመስል ይችላል እንጂ ነገር ግን ስውራን አባቶች ያሉበት ቅዱስ ስፍራ ነው። ስውራን አባቶች ስላችሁ ዝም ብዬ አይደለም ማለት ያየነው ነገር ስላለ ነው። ከዚህ ጀርባ ላይ የክዳን ረ ጸበል አለ። ይሄን የሚያክል ጸበል አለ እዛ ጀርባ ላይ ማለት ወደ 300 ሰው የሚይዝ አዳራሽ አለ። ጥሩ ጥንታዊ ያነሳሉት ማለት ነው። አዳራሽ ስላችሁ እንዲህ ወደ መሬት ባሻ ወደ ጎና ላይ የሚቆፍሩ እነሱ እንዲህ ቁልቁል 20 ሜትር ወግዶ ወደና ላይ አዳራሽ የሰሩት አባቶቻችን ጽናታቸው ብርታታቸው ነው። ዛሬም አሉ። ከሚገርማቸው ነገር አንዳንዴ እዚህ ጫካ ውስጥ ነው ዳይቭ ደግሞ እናያቸዋለን። ነገር ግን እዛ ስንሄድ አይታዩም፣ ይሰማሉ ማለት ነው። ስለዚህ ምን ያስፈልጋል? ጥንቃቄ ያስፈልጋል። ከምንም በላይ አብሶ ሴቶች የውግ የተለያየ ነገሮችን ቀለም፣ ጥፍር ቀለም ምክንያቱም እነዚህ ነገሮችን ጥንቃቄ ብታረጉ ለመዳን መተን ሌላ መቅሰፍት ዜን እንዳንሄድ ሲሆን ብቻ ንስሐ ገብታችሁ ልትጠመቁ መልካም ነው። ካልገባችሁ ደግሞ ይሄ ደዌ ኃጢአትን ለማስወገድ ስለሆነ ተጠምቃችሁ በያላችሁበት ንስሐ መግባት ነው። ቤተክርስቲያን እንግዲህ ምንጊዜ ንስሐ እንድንገባ ታገፋፋለች፣ ታውጃለች። ይሄ የቤተክርስቲያን ስርዓቷ ነው። ሰባት ተደርጎ ስናመቻች ገርማቸዋል። አይደለም ጸበሉን ስለቆያችሁ አይደለም ዋና ነገሩ ማለት ነው። ጠብታ ከደረሰላችሁ ትድናላችሁ ማለት ነው።
ምክንያቱም ከቤት ሆና እኮ በ5 ሊትር ጀሪካን ያውም ሰው አይደለም ያጠምቃት አፈሰሱባትና በዛው ድናለች ማለት ነው። እኛም ደግሞ በደንብ ስለተጠመቅን ብቻም ሳይሆን ዋናው ነገሩ ቃል ኪዳኑ የቦታው የጸበሉ ቃል ኪዳኑ ድናለን ማለት ነው። ዋናው ነገር የጸበሉ ባለቤት እግዚአብሔር አምላክ ሰው ያስነሳ ምናልባት ከችግራችን አንጻር ሊሆን ይችላልና ስለዚህ ከላይ ከኋላ እየመጡ ያሉ ሰዎች ብዙ ስለሆኑ ምን እናደርጋለን? ቀልጠፍ በማለት እናንተ እንድትተባበሩ ራሳችን በመጠበቅ እንድትተባበሩ ሕፃናትም ደግሞ ያለ ልክ ጾሙ እንዳይጎዱብን ዓለም እኮ በማይታይ ልዩነት አልተዋለች። ሰው እኮ በዱለ ቢጣላ ማለት ነው ገላጋይ ይገባል። ገላጋይ በማይገባ በአይን በማይታይ ሰዎች ናቸው ተደበደቡት። ጨርቅና ቤት ያልሸፈነ ጉዳለ
ስምሽ ነውና
ስምሽ ነውና